የቀሳውስት ሀገር የቅዱስ ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ መሰከር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን የተከበራችሁ ወንድሞች እህቶች እናቶች አባቶች ሁላችሁም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በጣም የሚገርም የሚደንቅ ጊዜ አዲስ አበባ ኢትዮጵያ እያሳለፍኩ ነው። ያለፈው ሳምንት ጎንደርና ላሊበላ አይታችሁታል። ፖስቱን በጣም በሚያስደስት ሁኔታ ተሰራ። እግዚአብሔር ይመስገን። እንደገና ደግሞ የትናንትና ደብረ ዘይት ነበርን። ዛሬ ደግሞ በጠዋት ተነስተን ወንጪ መጣን። ገና ስንደርስ የቪው ኤሪያ የሚባል አለ። ከዛ ቀጥሎ የምንጭ አምቦሃ ሊትራሊ አምቦሃውን ወስደን ቀመስ ነው። ቬሪ ቴስቲ። ከዛ በወንጪ ሌክ ዞርን። በጣም የሚያስደስት ቪው። ከዛ የማድ ባት አለ፣ የሃት ስፕሪንግስ አለ። ብሪጁን ዋክ አደረግን። ሆርስ ራይድ አለ። አሁን ደግሞ ስካይላይት ነው ያየነው። በሚገርም በሚደንቅ ሁኔታ እንዴት በሚያስደስት ሁኔታ ወንጭን ከአስጎብኛችን ጋር እየጎበኝን ነው። ተመልከቱት። ይሄ የምድር ገነት ነው። ዛሬ የመጣሁት ለአንድ ቀን ነው። የሚቀጥለው ዓመት እግዚአብሔር እድሜ ይስጥ። በእውነት ነው የምለው እዚህ አትሊስት 3 እስከ 5 ቀን ይሄ ዛሬ ያደረግናቸው ዎክ ያደረግንባቸው የሄድንባቸው የሃት ስፕሪንግሱ የብሪጁ እያንዳንዱ ጊዜ የሚያስፈልግ ነውና እግዚአብሔር ይመስገን። እዚህ በመምጣቴ ደስ ብሎኛል። እግዚአብሔርን አመሰግናለሁ። ኢትዮጵያዊነቴ ያኮራኛል። አዲስ አበባ ከመጣችሁ ጊዜ ወስዳችሁ ወንጪ መታችሁ ይሄን የሚያምር የምድር ገነት በዚያ ብትሉት it's just overwhelming። ተባረኩ። ስለዚህ ይሄ ወንጪ ሐይቁ ደግሞ ወንጪ ሐይቅ ሌክ ወንጪ ሌክ ልዩ ነው። አገሯ ታምራለች። አየሩ ሌላ ነው። ምን ይመስላል አቶ ይስሐቅ? እጅግ በጣም ደስ የሚል ጊዜ ነው እያሳለፍን ያለ ነው አይደለ? አሁን ያለነው ወንጪ ሐይቅ ላይ ነው። በፊት እኔ ከ12 ዓመት በፊት መጥቼ ነበር። እንደዚህ አልነበረም። መንገዱም አያስገባም፣ ኮረኮንች ነበረ። ነገር ግን አሁን ብዙ ነገር ተለውጧል፣ ተሻሽሏል። እድሜ ለዳኒ የምድር ገነት እግዚአብሔር ይመስገን። አይ ቲንክ ማይ ሃይላይት ኦፍ ዘ ትሪፕ የአዲስ አበባ ዘንድሮ ይሄ ነው። ከልቤ ለመናገር ጎንደርን ሞድጃለሁ፣ ላሊበላን ሞድጃለሁ። ትናንት ደብረ ዘይት ነበርን። ዛሬ ይሄ ሂድን ትሬዠር ማለት ይሄ ነው። ከተመቻችሁ መታችሁ ይሄን ተመልከቱ። እግዚአብሔር ይባርካችሁ። የምድር ገነት ኢትዮጵያዊ መሆኔን የሚያኮራ አሜን።